ቤተሰቦቼ እንኳን ለገና በዓል አደረሳችሁ። እኔ የተወለድኩት በ90ዎቹ ነው። ያኔ ቴክኖሎጂ ገና ነበር። ስለዚህ የገናን በዓል ሳስብ ትዝ የሚለኝ አባቶቻችን አናሎግ ወይም የሚዳሰስ አኗኗር ነው። እስኪ ያንን ጊዜ ከአሁኑ ዲጂታል ዘመን ጋር በቴክኖሎጂ አይን እናወዳድረው። መልካም ገና። ድሮ ገና ማለት የደወል ድምፅ፣ የዶሮ ጩኸትና የእናቶች ወጥ ሽታ ነበር። ይህ ኦርጋኒክ ኖቲፊኬሽን ወይም ተፈጥሯዊ ማንቂያ ደወል ነበር። ስንነሳ ፊታችን ታጥበን ወደ ቤተ ክርስቲያን ወይም ወደ ወላጆቻችን ነበር የምንሮጠው። አሁንስ ገና አይናችንን ሳንገልጥ የምንሮጠው ወደ ስልካችን ነው። የዶሮው ጩኸት በአላርም ቶን ተቀይሯል። አእምሯችንን ሪፍሬሽ ከማድረጋችን በፊት ፌስቡክ ሪፍሬሽ እናደርጋለን። ድሮ እንኳን አደረሳችሁ ማለት መተያየት፣ መሳሳም፣ መተቃቀፍ ነበር። መረጃው በአካል ስለነበር ላተንሲ ወይም መዘግየት ቢኖረውም ፍቅሩ ግን ይዳሰስ ነበር። አሁን ግን ሶፋ ላይ ተቀምጠን ጎን ለጎን ላለ ሰው በቴሌግራም መልካም በዓል እንላለን። ቴክስቱ ይደርሳል፣ ስሜቱ ግን መንገድ ላይ ይቀራል። በአጭሩ ፍቅሩ ዲጂታል ሆኗል። ድሮ ፎቶ ለመነሳት ትልቅ ፕሮጀክት ነበር። ስቶሬጁ ውስን ነው። የሚይዘው ከ24 እስከ 36 ፎቶ ብቻ ነው። ድሌት ወይም አንዶ የለም። ፎቶ እንዳይቃጠል አይን መክደን ክልክል ነው። የሚገርመው ደግሞ ፎቶውን ለማየት ማጠቢያ ቤት ሄዶ ታጥቦ እስኪመጣ ሳምንት እንጠብቅ ነበር። አሁን ግን ዶሮ ከመበላቱ በፊት 100 ፎቶ እንነሳለን። ከዛም አልፎ ተንቀሳቃሽ ምስል ወይም ቪዲዮ እንቀርጻለን። በቂ ስቶሬጅ ስላለን እንዲሁም ድሌት ማድረግ ስለምንችል የሃላማረ ማጥፈው ማለት ተለምዷል። ግን ያ የድሮ ጉጉት አለ ወይ? ቴክኖሎጂ ትዝታን በጠራ ሁኔታ እንድንይዝ ረድቶናል። አንድ ምክር ልስጣችሁ። ዛሬ የምትነሱት ፎቶ በከፍተኛ ጥራት ወይም ሃይ ሬዞሉሽን እንዲሆን የካሜራችሁን ሴቲንግ አረጋግጡ። እንዲሁም ስልካችሁ ቢጠፋ ታሪካችሁ እንዳይጠፋ ክላውድ ባካፕ ወይም ጉግል ፎቶስ ላይ መጫናችሁን አትርሱ። ቴክኖሎጂ ህይወትን ያቀላል፣ ትዝታን ይጠብቃል። ነገር ግን አትዘንጉ። በዓል ማለት የተቀደሰ ቀን ነው። ይህ ቀን የተፈጠረው ለሰው ልጆች እረፍት፣ ደስታና ጥልቅ ግንኙነት ወይም ሂውማን ኮኔክሽን እንጂ ለስክሪንና ለኖቲፊኬሽን አይደለም። ስለዚህ ዛሬ ስልካችሁን ሳይለንት ሞድ አድርጉና ይህን የተቀደሰ ቀን ከቤተሰብ ጋር አሳልፉ። እውነተኛውና የማይቋረጠው ኔትወርክ ያለው እዛ ነው። እኔ ማሰሬ ቴክ ነኝ። መልካም ገና።